በዚች ፕላኔት ላይ አንድ የተሳሳተ እርምጃ ብታስብ ህይወት በሰከንዶች ውስጥ የሚቀጠፍባቸው ቦታዎች እንዳሉ ታውቃለህ? ተፈጥሮ በቁጣ የሰራቻቸው ወይም የሰው ልጅ በስህተቱ የፈጠራቸው አንድም ሰው በህይወት ተመልሶ ሊወጣባቸው የማይችሉ 10 እውነተኛ የገሃነም ምሳሌዎች። አንዳንዶቹ የመንግስታት ትልቅ ሚስጥር ናቸው። አንዳንዶቹ ደግሞ እግርህን እንደተረገጥ አየርህ፣ ደምህና አካልህ እንዲበሰብስ ያደርጋል። እንኳን ወደ አቨርስ በደህና መጣችሁ። ዛሬ በዓለም ላይ 10 እጅግ አደገኛና ገዳይ ቦታዎችን በዝርዝር እንቃኛለን። በዚህ ቪዲዮ የምናያቸው የቱሪስት ቦታዎች ተራ የቱሪስት መዳረሻዎች አይደሉም። ከመርዛማ የእባብ ደሴት እስከ ራዲዮ አክቲቭ ምድር፣ ከሚፈላ የአሲድ ሐይቅ እስከ ተሰወሩ ወታደራዊ ቤዞች ድረስ እንጓዛለን። እያንዳንዱ ቦታ የራሱ የሆነ አስፈሪ ታሪክና የሞት ምክንያት አለ። እስከ ቁጥር 1 ድረስ ከኔ ጋር አብራችሁ ከቆያችሁ ስለ ፕላኔታችን አደገኝነት ያላችሁ እይታ ሙሉ በሙሉ ይቀየራል። 10ኛ ከብራዚል ዳርቻ 33 ኪሎ ሜትር ርቃ የምትገኝ የብራዚል መንግስት ማንኛውም ሰው እንዳይረግጣት የከለከላት ደሴት ስኔክ አይላንድ። በዚች 43 ሄክታር በምትሰፋ ደሴት ላይ በየ1 ስኩዌር ሜትር ቦታ ከ1 እስከ 5 ገዳይ እባቦች ይገኛሉ። እዚህ ብቻ የሚኖረው ጎልደን ላንስ ሄድ ቫይፐር የተባለው እባብ መርዝ ከሌሎች እባቦች በ5 እጥፍ የበለጠ ኃይለኛ ነው። መርዙ የሰውን ልጅ የደም ህዋስ ወዲያውኑ በማፍረስ የሰውን ስጋ በደቂቃዎች ውስጥ የማቅለጥ ወይም መልት የማድረግ አቅም አለው። ታሪክ እንደሚያስረዳው ከሆነ በደሴቷ ላይ የመብራት ማማ ጠባቂ የነበረው ሰው እና ቤተሰቦቹ በእባቦቹ ንድፊያ ምክንያት ተገድለው ከዚያ በኋላ የብራዚል የባህር ኃይል ማንኛውም ሰው ወደ ደሴቷ እንዳይገባ የባህር ኃይል ጥበቃ ማድረግ ጀምሮ እዚህ ደሴት ላይ እግራችሁን ብታስቀምጡ ከመሞት የመዳን እድላችሁ ወደ 0 ይጠጋል። 9ኛ በምድር ላይ ከተመዘገቡ ከፍተኛ የሙቀት መጠኖች አንዱ የሆነው ባዶነትና ሞት የነገሰበት ቦታ ዴዝ ቫሊ ወይም ደግሞ የሞት ሸለቆ። በካሊፎርኒያ የሚገኘው ይህ ቦታ እንደ አውሮፓውያን አቆጣጠር በ1913 እስከ 56 ዲግሪ ሴልሺየስ ድረስ የሙቀት መጠን በማስመዝገብ የምድርን የሙቀት ሪከርድ ይዟል። እዚህ ቦታ ላይ ያለው አየር በጣም ደረቅ ከመሆኑ የተነሳ የሰውነትን እርጥበት በጥቂት ሰዓታት ውስጥ ይመጣታል። እዚህ በረሃ ውስጥ ያለ በቂ ውሃ ከተንቀሳቀሳችሁ የአካል ክፍሎቻችሁ መስራት ያቆማሉ፣ ደማችሁ ይወፍራል፣ በስተመጨረሻም አእምሯችሁም መስራት ያቆማል። መኪናችሁ በዚህ በረሃ መሃል ቢበላሽ፣ ስልካችሁ ከክልል ውጭ ቢሆን ተፈጥሮ በህይወት የመኖር መብታችሁን በጥቂት ሰዓታት ውስጥ ትቀማጫለች። 8ኛ ናሳ በምድር ላይ ያለ ሌላ ፕላኔት የሚመስለው ቦታ ብሎ የጠራው በዓለም ላይ እጅግ አስቸጋሪውና መርዛማው የዳንኪል ስምጥ ሸለቆ። ከባህር ጠለል በላይ 125 ሜትር ዝቅ ብሎ የሚገኘው ይህ ቦታ በዓለም ላይ ካሉ እጅግ ሞቃታማ ቦታዎች አንዱ ነው። እዚህ የሚገኙት የዳሎል ምንጮች በውሃ ፈንታ የሚፈላ ሃይድሮክሎሪክ አሲድና ሰልፈር የተሞሉ ናቸው። የውሃው ፒኤች መጠን ከ0 በታች በመሆኑ ማንኛውም የተነካካ አካልን የመብላት አቅም አለው። በተጨማሪም በአካባቢው የሚፈነዱት መርዛማ የካሎሪንና የሳልፈር ጋዞች ያለ ጋዝ ማስክ ጥቂት ደቂቃዎችን ከቆያችሁ ሳምባችሁን ያቃጥላል። በአቅራቢያው የሚገኘው የኤርታሌ እሳተ ገሞራ ደግሞ በዓለም ላይ ከሚገኙ 6 ቋሚ የላቫ ሐይቆች ውስጥ አንዱ ነው። ሳይንቲስቶች ይህን ቦታ የምድር ገሃነም ይሉታል። 7ኛ ለ60 ሺህ ዓመታት ከዘመናዊው ዓለም ሙሉ በሙሉ ተነጥላ የምትገኝ ወደ ደሴቷ እግርህን ካስቀመጥክ በደቂቃዎች ውስጥ በፍላጻ ተወግተህ የምትገደልበት ኖርዝ ሴንቲኔል ደሴት። በህንድ ውቅያኖስ ውስጥ የምትገኘው ይህች ደሴት በዓለም ላይ ካሉ የመጨረሻዎቹ ያልተነኩ ጎሳዎች ወይም ደግሞ አንኮኔክትድ ትሪበስ መኖሪያ ነች። እዚህ የሚኖሩት ሴንቲኔሊዞች ማናቸውንም እንግዳ ሰው እንደ ወራሪ ነው የሚያዩት። እንደ አውሮፓውያን አቆጣጠር በ2006 2 አሳ አጥማጆች በስህተት ወደ ደሴቷ ዳርቻ በመጠጋታቸው ተገድለዋል። እንደ አውሮፓውያን አቆጣጠር በ2018 ደግሞ ጆን አለን ቻው የተባለ አሜሪካዊ ሃይማኖትን ለማስተማር ሲል ወደ ደሴቷ በህገ ወጥ መንገድ ገብቶ በሰዓታት ውስጥ በፍላጻ ተወግቶ ተገድሏል። የህንድ መንግስት ማንኛውም ሰው ወደ ደሴቷ በ5 ኪሎ ሜትር ራዲየስ ውስጥ እንዳይጠጋ በህግ ከልክሏል። 6ኛ እንደ አውሮፓውያን አቆጣጠር በ1986 ዓመተ ምህረት ታላቁ የኒኩለር አደጋ ያስከተለው ውጤት ለሚቀጥሉት 20 ሺህ ዓመታት የሰው ልጅ በቋሚነት ሊኖርበት የማይችለው የተከለከለው የቸርኖቢል ቀጠና። የቸርኖቢል ሪአክተር
4 ሲፈነዳ በአየር ላይ የተበተነው የራዲዮ አክቲቭ ጨረር መጠን ከሂሮሺማ የአቶም ቦምብ በ400 እጥፍ ይበልጥ ነበር። ዛሬ እዚያ የሚገኘው የ2600 ስኩዌር ኪሎ ሜትር ቀጠና የማይታይ ነገር ግን ሴሎችን የሚያጠፋ ጨረር የተሞላ ነው። በዚህ ቦታ ላይ ሳታውቁ በራዲዮ አክቲቭ ጨረር የተበከለ አፈር ወይም ሌላ ነገር ብትነኩ የራዲዬሽን ሲክነስ ሰለባ ትሆናላችሁ። አጣዳፊ የሆነው የጨረር መርዝ ደግሞ የሰው ልጅ ዲኤንኤ በመስበር አካልን ከውስጥ ወደ ውጭ ማበስበስ ይጀምራል። አምስተኛ ከ50 መርከቦች በላይና 20 የሚሆኑ አውሮፕላኖችን ያለምንም ምክንያት የበላ የአትላንቲክ ውቅያኖሱ የሞት ቀጠና ቤሪሙዳ ትሪያንግል። በፍሎሪዳ ቤሪሙዳና ፓርቶ ሪኮ መካከል በሚገኘው በዚህ 500,000 ስኩዌር ማይል የውቅያኖስ ክፍል ውስጥ የሚያልፉ የትራንስፖርት መንገዶች ያልተጠበቁ የኤሌክትሮማግኔቲክ መዛባቶች ያጋጥሟቸዋል። ኮምፓሶችና የራዳር መሳሪያዎችም ሙሉ በሙሉ ስራ ያቆማሉ። እንደ ኤሮፒያን አቆጣጠር በ1945 ፍላይት 19 የተባሉ 5 የዩናይትድ ስቴትስ የጦር አውሮፕላኖች በዚህ ቦታ ላይ ልምምድ ሲያደርጉ እንደ ጢስ ተነው ጠፍተዋል። እነሱን ለመፈለግ የተላከው ሌላ 13 ሰራተኛ የያዘ አውሮፕላንም ቢሆን በተመሳሳይ ሁኔታ ሳይመለስ ቀርቷል። ሳይንስ እስካሁን ሙሉ በሙሉ ያልፈታው የባህር ስር ሚስጥር ሆኖ ቀርቷል። አራተኛ ከነካው ነገር ሁሉ ላይ ሕይወትን የሚነጥቅና እንስሳትን ወደ ድንጋይነት የሚቀይር የሚመስለው የአፍሪካው አስፈሪ ሐይቅ ሌክ ናትሮ። በታንዛኒያ የሚገኘው ይህ ሐይቅ የፒኤች መጠኑ እስከ 10.5 ድረስ ይደርሳል። ይህም ማለት ደግሞ የውሃው አልካላይን ልክ እንደ ብሊች ኃይለኛ ነው ማለት ነው። የውሃው ሙቀትም እስከ 60 ዲግሪ ሴልሺየስ ድረስ ይደርሳል። በዚህ ሐይቅ ውስጥ የሚገኙት ሶዲየም ካርቦኔትና የጨው ማዕድናት ያልተዘጋጁ እንስሳትን ውሃ ውስጥ ሲገቡ ገላቸውን በመሸፈን እንደ ጥንታዊ ማያ መሚ ደርቀው እንዲቀሩ ያደርጋቸዋል። ይህ ሐይቅ ለብዙ የእንስሳት ዝርያዎች የሞት ወጥመድ ነው። ሶስተኛ የሰው ልጅ ቋሚ መኖሪያ አድርጎ ከሚኖርባቸው ቦታዎች በምድር ላይ እጅግ በጣም ቀዝቃዛውና ገዳዩ ቦታ የሩሲያው ኦሚያኮን መንደር። በሳይቤሪያ የምትገኘው ይህች መንደር እንደ ኤሮፒያን አቆጣጠር በ1924 የሙቀት መጠኗ እስከ -71.2 ዲግሪ ሴልሺየስ ወርዶ ተመዝግቧል። ይህም ማለት የፈላ ውሃ ከማንቆርቆሪያችሁ ላይ ቢደፋባችሁ መሬት ሳይነካ አየር ላይ በረዶ ይሆናል ማለት ነው። ያለ ከባድ የበረዶ ልብስ ውጭ ላይ ከ1 ደቂቃ በላይ ከቆማችሁ የሰውነታችሁ ህዋሳት ወይም ቲሹ ሙሉ በሙሉ ይሞታሉ። መኪኖች ሞተራቸውን እንዳይቀዘቅዝ ሲባል ለቀናት ሳይጠፉ እንደበሩ ይቆያሉ። የሞቱ ሰዎችን ለመቅበር አፈሩን በእሳት ማቅለጥ ግዴታ ነው። ሁለተኛ የአሜሪካ መንግስት ለብዙ አስርት ዓመታት ህልውናውን ሲደብቅበት የነበረው ቦታ የውጭ ህዋ ፍጡራን ወይም ደግሞ ኤሊያን እና ከፍተኛ የሆነ ሚስጥራዊ የጦር መሳሪያዎች ይገኙበታል ተብሎ የሚታመነው ኤሪያ 51 በኔቫዳ በረሃ ውስጥ የሚገኘው ይህ ከፍተኛ ሚስጥራዊ የአየር ኃይል ቤዝ በአየር ክልሉም ሆነ በምድር በከፍተኛ የጦር መሳሪያዎችና በሳተላይት ይጠበቃል። ወደ ድንበሩ መጠጋት ብቻ በሺዎች የሚቆጠሩ ዶላር ቅጣትና እስከ እስራት ወይም ደግሞ ወዲያውኑ የመተኮስ ወይም ሹት ኦን ሳይት ትዕዛዝ ያስከትላል። በዚህ ቦታ ውስጥ ምን እየተሰራ እንደሆነ የሚያውቁት ጥቂት የተመረጡ ሰዎች ብቻ ናቸው። ይህ ቦታ በዓለም ላይ ካሉ እጅግ አደገኛና ሚስጥራዊ ቦታዎች አንዱ ያደርገዋል። አንደኛ በምድር ላይ በአካል አጠገቡ ብትቆሙ በአጭር ሰከንዶች ውስጥ ሕይወታችሁን የሚነጥቀው በዓለም ላይ እጅግ ገዳዩና አደገኛው ነገር የቸርኖቢል ኤሌፋንት ፉት። This is real footage of the elephant's foot, one of the most radioactive objects ever created. እንደ ኤሮፒያን አቆጣጠር በ1986 የቸርኖቢል አደጋ በደረሰበት ወቅት የቀለጠው የኡራኒየም የኮንክሪትና
የብረት ውህዶች ወደ ታች በመፍሰስ የተፈጠረ አካል ነው። በተፈጠረበት ወቅት በዚህ ነገር አጠገብ ለ300 ሰከንዶች ወይም ደግሞ ለ5 ደቂቃዎች ብቻ የቆመ ሰው በራዲዮ አክቲቭ መርዝ ምክንያት በጥቂት ደቂቃዎች ውስጥ ይሞታል። ዛሬም ቢሆን ከ40 ዓመታት በኋላ ልዩ ጥበቃ ሳይደረግለት ወደዚህ ቁስ መጠጋት አሁንም ቢሆን የሞት ፍርድ ነው። ተፈጥሮና የሰው ልጅ ቴክኖሎጂ ስህተት የፈጠሩት እጅግ አስፈሪው የምድር ሲኦል። እነዚህ በዓለም ላይ ካሉ እጅግ አደገኛ አስፈሪና ሚስጥራዊ ቦታዎች ውስጥ ጥቂቶቹ ናቸው። ከነዚህ 10 እጅግ አስፈሪ ቦታዎች ውስጥ የትኛውን መርገጥ አትፈልጉም? የትኛውን መርገጥ ትፈልጋላችሁ? ኮሜንት ላይ ጻፉልኝ፣ አነበዋለሁ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ እንደዚህ አይነት አይምሮን የሚፈትኑና አስደናቂ ቪዲዮዎች የሚመቿችሁ ከሆነ የአቨርስ ቻናልን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። የደወል ምልክቱን መጫን እንዳትረሱ። በሌላ ቪዲዮ የዛሬ ሳምንት እስከምንገናኝ ድረስ መልካም ቀን ይሁንላችሁ።